ውድ የቻናላችን ቤተሰቦች በአሜሪካንና በኢራን መካከል ለወራት ሲብላላ የቆየው የጥላቻ ጦርነት ዛሬ ምሽት ወደ አደባባይ ወጥቷል። የባህር ውስጥ ሰላጤው ውጥረት ተባብሶ የአሜሪካ ጦር በኢራን ላይ ጥቃት ሰነዘረ። ኢራንም በምላሹ በመላው ቀጠና በሚገኘው የአሜሪካ መሠረቶች ላይ ከባድ የአጸፋ ጥቃት ፈጸመች። በተመሳሳይ ሰዓት ደግሞ የትራምፕ አስተዳደር ጦርነቱን ወደ ሌላኛው የዓለም አቀፍ ክፍል ወደ ኩባ ለማስፋት የሚያስችል አዲስ ሰበብ እያስፈለሰ ነው። ዛሬ ይህን የመሳሰሉ ሁኔታዎች ላይ ትንተና እናደርጋለን። ሄሎ ወርልድ ኒውስን ሰብስክራይብ በማድረግ ቤተሰብ የሆኑ ከኛ ጋር አብረው ይቆዩ። የአሜሪካን ጦር በኢራን ላይ መፈጸሙን ጥቃት ማጠናቀቁን አስታወቀ። የአሜሪካ ማዕከላዊ እዝ የኢራን ወታደራዊ ኢላማዎችን ያነጣጠረ የጥቃት ተልዕኮ ማጠናቀቁን አስታውቋል። ይህ ለተከታታይ 3 ቀናት ሲካሄድ የቆየው የጥቃት ማዕበል በአካል ሲሆን ጥቃቱ ቡርሻን፣ ቻሆባርን፣ ጃስኪን እና ካናርኪንን፣ አቡ ሙሳንን እና ባንዳር አባስን ያካተተ መሆኑን ተገልጿል። ይህ ወታደራዊ እርምጃ የተወሰደው ፕሬዝዳንት ዶናልድ ትራምፕ በኢራን የባህር ትራንስፖርት ላይ እገዳ መጣላቸውንና የሆርሙዝ ባህረ ሰላጤን ለመጠበቅ በሚል መርከቦች ላይ የ20% ቀረጥ እንዲጥል ማድረጋቸውን ተከትሎ ነው። የአሜሪካ ጦር ጥቃቱ የተፈጸመው የንግድ መርከቦችን ደህንነት ለመጠበቅና የኢራን የባህር ላይ ጥቃት አቅም ለማዳከም እንደሆነ የሚገልጽም የኢራን የጋራ ወታደራዊ እዝ በበኩሉ የአሜሪካ በባህረ ሰላጤው ላይ ጣልቃ የመግባት ስልጣን እንደሌላት አስታውቋል። በአሁኑ ወቅት በክልሉ ከ50 ሺህ በላይ የአሜሪካ ወታደሮች የሚገኙ ሲሆን ውጥረቱ የተባባሰ መምጣቱን ከዓለም አቀፍ የነዳጅ ገበያ እና ለክልሉ ደህንነት ከፍተኛ ስጋት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው ግጭቱ ወደ ሙሉ የጦርነት አዘቅት እንዲያመራ ስጋታቸውን በመግለጽ ጥቃቱ በአስቸኳይ እንዲቆም ጥሪ አቅርቧል። እንግዲህ ይህን ተከትሎ ኢራን በክልሉ በሚገኙ የአሜሪካ ወታደራዊ መሠረቶች ላይ አጸፋ ጥቃት ፈጽማለች። በአሜሪካና በኢራን መካከል ያለው ውጥረት ወደ አዲስ የጦርነት ምዕራፍ ተሸጋግሯል። የኢራን እስላማዊ አብዮታዊ ዘበኛ ሰራዊት አሜሪካ በኢራን የባህር ዳርቻ አካባቢዎች ላይ የፈጸመች ጥቃት በመቃወም በዮርዳኖስ፣ በባህሬን፣ በኩዌትና በኦማን በሚገኙ የአሜሪካ ወታደራዊ መሠረቶች ላይ መጠነ ሰፊ ሚሳኤልና የድሮን ጥቃት ማድረሱን አስታውቋል። ይህ ግጭት የተቀሰቀሰው ኢራን በሆርሙዝ ባህረ ሰላጤ በኩል የሚያልፍና የባህር ሰላጤውን ደህንነት አደጋ ላይ ጥለዋል ያለቻቸውን 2 መርከቦች ካስቆመ በኋላ አሜሪካዊ ባህር ኃይል እገዳ በመጣልና በኢራን ወታደራዊ ጣቢያዎች ላይ አየር ጥቃት በመሰንዘሯ እንደሆነ ተገልጿል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሆርሙዝ ባህረ ሰላጤን እንደማይለቁና የንግድ መርከቦች የሚያልፉበት መንገድ እንደሚቆጣጠሩ በይፋ አስታውቋል። ይህን ተከትሎ ፕሬዝዳንቱ ግጭቱ እንደገና መጀመሩን ለኮንግሬስ ያሳውቁ ሲሆን ይህም ያለ ተጨማሪ ፍቃድ ለሚቀጥሉት 60 ቀናት ወታደራዊ እርምጃ እንዲወስዱ የሚያስችለውን ሕጋዊ መሠረት እንደሚሰጣቸው ይታመናል። የአሜሪካ ማዕከላዊ እዝ በአሁኑ ወቅት በአካባቢው ከ50 ሺህ በላይ ወታደሮች እንዳሉ እና የሟቾች ቁጥር እየጨመረ በመምጣቱ አስታውቋል። ዓለም አቀፍ ማህበረሰብ 2 ሀገራት ወደ ሙሉ ጦርነት እንዳያመሩ ከፍተኛ ስጋት የገባው ሲሆን የነዳጅ ዋጋውን በዚሁ መሰረት መዋዠቅ ጀምሯል። ይህ ጥቃት ማዕበል በሰኔ ወር የተደረሰው የተኩስ አቁም ስምምነት ሙሉ በሙሉ መፍረሱን የሚያረጋግጥ ሲሆን የቀጠና ሁኔታ ወደ ቀድሞ ጦርነት ውጥረት መመለሱን ያሳያል። ሌላው ትራምፕ በአሜሪካ በኩባ ኢራን ድሮኖች ሊኖሩ እንደሚችሉ በመግለጽ ማስጠንቀቂያ መስጠቱ ነው። ፕሬዝዳንት ዶናልድ ትራምፕ በኩባ ውስጥ የኢራን ወታደራዊ ድሮኖች ሊኖሩ እንደሚችሉ የሚያሳይ መረጃ መኖራቸውን በመግለጽ ማንኛውም የውጭ ወታደራዊ ጣልቃ ገብነት በአሜሪካ አቅራቢያ የሚፈጠር ከሆነ ጠንካራ ወታደራዊ ምላሽ እንደሚሰጡ አስታውቋል። ይህ መግለጫ የተሰጠው የአሜሪካ የጦር ተንታኞችና የተጽዕኖ ፈጣሪ ቡድኖች ኢራን ከኩባ ጋር በመተባበር የቴክኖሎጂ ሽግግርን በማድረግ ድሮኖቿን ወደ ካሪቢያን ደሴቶች እያሸጋገረች እንደሆነ ባቀረቡት ክስ ነው። ምንም እንኳን ኩባ በኢራን ኒውክሌር መሳሪያዎች እንዳሉ የሚያሳይ ምንም አይነት ማስረጃ ባይኖርም የኢራን ድሮኖች በአሜሪካ የባህር ዳርቻ አቅራቢያ በመገኘታቸው በዋሽንግተን ከፍተኛ ድንጋጤ ፈጥሯል። የአሜሪካ የውጭ ጉዳይ ሚኒስትር ከቀናት በፊት በኩባ የገንዘብ አቅም ላይ አዳዲስ ማዕቀቦችን መጣሉ ይታወሳል። የኩባ መንግስት በበኩሉ የአሜሪካ ውስጥ የጉዳዩን ለመቆጣጠር በማሰብ ያልተረጋገጡ ወሬዎችን እያነዛች ነው ሲሉ ክሱን አስተሳስቧል። በአሁኑ ወቅት የአሜሪካ ጦር መርከቦችና የክትትል ኃይሎች በካሪቢያን ባህር እና በደቡብ ፍሎሪዳ የባህር ዳርቻ አካባቢዎች ክትትላቸውን
ማጠናከራቸው ተዘግቧል። ዓለም አቀፍ ተንታኞች እንደገለጹት ይህ ክስተት ቀደም ሲል በአሜሪካና በኢራን መካከል በምስራቅ የተፈጠረውን ግጭት ወደ ሌላኛው አቋም የዓለም ክፍል ሊያሸጋግር ይችላል በሚል ስጋት ፈጥሯል። የአሜሪካ አቋም ግልጽ ነው። በምንም አይነት መልኩ በአቅራቢያዋ የኢራን ወታደራዊ መገኘት አይኖርም። ይህ ደግሞ በሁለቱ አገራት መካከል ያለውን ውጥረት በቅርብ ጊዜ ውስጥ የመቀነስ ዕድል አነስተኛ መሆኑን የሚያሳይ ነው። በአጠቃላይ የሰነወር የተኩስ አቁም ስምምነት አሁን እንደ ትቢያ ሆኗል። የአሜሪካ በኢኮኖሚ ማዕቀብና በወታደራዊ ጥቃት ኢራንን ለማንበረከክ ብትሞክርም ኢራን በአጸፋ ጥቃቷ ለዋሽንግተን ማስጠንቀቂያ ልካለች። ጦርነቱ ወደ ኩባ መዘመቱ ደግሞ ሁኔታውን ክልላዊ ግጭት ወደ ዓለም አቀፍ ቀውስ እየቀየረው ነው። እናንተ ምን ትላላችሁ? ይህ ጦርነት በአሸናፊነት ይጠናቀቃል ወይስ በዓለም አቀፍ ኢኮኖሚ ቀውስ ይጠናቀቃል? አስተያየታችሁን ኮመንት ላይ አስቀምጡልኝ። ሄሎ ወርልድ ኒውስን ሰብስክራይብ እያደረጉ በሱ ይሆኑልኝ።